ዌልካም ሌንሲ ለርኒንግ እንኳን ደህና መጣችሁ እንኳን ደህና ቆያችሁ። ይሄ ቻናል ላይ አካውንቲንግ እንደ ፋይናንስ ኮርሶችን እንለቃችኋለን። አዳዲስ ቲፖችን፣ አዳዲስ ምክሮችን፣ ትምህርቶችን፣ ሌክቸሮችን፣ ፈተና ወረቀቶችን ከየትኛው ዩኒቨርሲቲ ያገኘናቸውን የትኛው መረጃ እዚህ ግሩፕ ላይ እንለቃችኋለን፣ እናስተምራችኋለን። ጥሩ ውጤት እንዲኖራችሁ እናግዛችኋለን። እንኳን ደህና መጣችሁ። ይሄ ደግሞ ዛሬ የምናሳያችሁ 10 ቲፕ አዲስ ለመጡ አካውንቲንግ ተማሪዎች ማወቅ ያለባችሁ 10 ነገሮች አሉና እነሱን እንድታውቁ እናንተን ለማበረታታት ነው። ይሄን ቻናል ፕሊዝ ሼር አድርጉ ለጓደኞቻችሁ፣ ለአዲስ አካውንቲንግ ለሚገቡት፣ አካውንቲንግ አሁን ለገቡ፣ ለማያውቁት፣ ምክር ፈላጊዎች፣ እንዴት ነው ይሄ ትምህርት የሚሰራው፣ በቃ ዲፕሪሺየሽን ውስጥ ገባው እኮ አይሰራም ምናምን ለሚሉ ለሚጨነቁ ልጆች ሼር አድርጉ። የምር ከዚህ ቻናል ብዙ ታተርፋላችሁ። ጥሩ ውጤት እንድትሰሩ እናግዛችኋለን። ስለዚህ ይሄን ቻናል ፕሊዝ ሼር አድርጉ። ያው እንጀምር እስቲ። 10 ቲፖቹ ምንድናቸው? እናንተን የሚያግዙ 10 ቲፖችን አዘጋጅተናል። ቅድመ ማስተዋል ያለባችሁ ነገሮች ናቸውና በደንብ ልብ አድርጋችሁ አዳምጡ። እንደዚህ ይላል። ዌልካም ቱ ዘ ወርልድ ኦፍ አካውንቲንግ ኤንድ ፋይናንስ ዩ ሃቭ ቾዝን ዘ ሞስት ፓወርፉል ሜጀር ቢዝነስ ሂር አር 10 tips help you dominate your first years ይላል። ይሄ ማለት እንኳን ደህና መጣችሁ ወደ አካውንቲንግ ዓለም። አካውንቲንግ በጣም በዓለም ዶሚኔት የሆነ ከፍተኛ ዋጋ የሚሰጠው ፊልድ ነው እና እንኳን ደህና መጣችሁ፣ እንኳን ተቀላቀላችሁ እያላችሁ ነው። ስለዚህ 10 ቲፖቹን ቀጥለን የምናየው ይሆናል። አንደኛው ደግሞ ምንድነው? አካውንቲንግ የንግድ ቋንቋ ነው። በቃ አካውንቲንግ አወቃችሁ ማለት የንግድ ቋንቋ ሁሉን አወቃችሁ ማለት ነው። ስለዚህ አካውንቲንግ ኢዝ ላንጉዌጅ ኦፍ ቢዝነስ ነው። ኢት ኢዝ ዘ ላንጉዌጅ ኦፍ ቢዝነስ። ስለዚህ ቁጥር ብቻ አይደለም የምትማሩት። ጀስት ዩ አር ኖት ለርኒንግ ነምበርስ ዩ አር ለርኒንግ ዋት read the history of a company. If you know accounting, you can run a business in the world ይላል። አካውንቲንግ ካወቃችሁ ጀስት ቁጥር ብቻ ማወቅ አይደለም ጋይስ። እውነት ቁጥር ብቻ ማወቅ ብላችሁ አታስቡ። አንዳንድ ልጆች አሉ በጣም የሚሸወዱት አካውንቲንግ ዴቢት እና ክሬዲት ነው ሌላ ምን አለ ብሎ የሚያወሩት አሉ። እና እንደዛ አይደለም። እውነት አካውንቲንግ ማወቅ ማለት ዓለም ላይ ያለው ነገር ሙሉ መረዳት ነው። እውነት በደንብ ልብ አድርጋችሁ አድምጡኝ። አካውንቲንግ ማወቅ የአንድን ካምፓኒ ታሪክ ማወቅ ነው። አካውንቲንግን ማወቅ የራስን ቢዝነስን ራን ማድረግ ይቻላል በዛ ሙያ ማለት ነው። ለካምፓኒም ሆነ ለራስም ለሁለቱም ራን ማድረግ ይቻላልና እናንተ በደንብ ፎከስ አድርጋችሁ በዚህ ሙያ ማስተር እንድታደርጉ ይጋብዛችኋል። ሌላው ደግሞ ሎጂክ ኦቨር ማትስ ነው። አካውንቲንግ በቃ ማትስ ብሎ ብዙ ልጆች ይጮሃሉ። ልክ አይደለም። አካውንቲንግ ላይ እንዲሁም ሎጂኩ ይበዛል። ስለዚህ አካውንቲንግ ማትስ ምንም እስከሚባል ደረጃ አይፈልግም ማለት ይቻላል። በደንብ የሎጂክ ጭንቅላት ካለ አካውንቲንግ ጀስት በቃ በቂ የሚባል ትንሽ የሆነ የካልኩሌሽን ደረጃ ካለ በቂ ነው። ያን ያክል አትጨነቁ። ስለዚህ you don't need to what be a maths genius ይላል። አይታችኋል? ማትስ ላይ ይሄን ያክል ጂኒየስ መሆን አይጠበቅባችሁ። በቃ የሚያስፈልገው ምንድነው? you need to be what a logic genius። አይታችኋል? ሎጂክ ላይ አሁን ለምሳሌ ፍሬሽማን ላይ ስትማሩ ሎጂክ ተምራችኋል አይደለም? ስለዚህ ይሄ ማለት ይሄ ነው። እንዲህ ከሆናችሁ እንዲህ ነው የምትሆኑት። ውጤቱ ምን ይመጣል? ይሄን ከደመራችሁ ይሄን ሲደመር ይሄ ብሎ የአንዱን ትራንዛክሽን ለሸጠውና ለገዛው
መመዝገብ ነው። በጣም ቀላል ነገር ነው። ስለዚህ ማስ ላይ ብቻ አይደለም ፎከስ የሚያደርገው ጀስት ፎከስ የሚያደርገው በብዛት ሎጂክ ላይ ነው ይላል። እናንተም ፎከስ አድርጎ። ሌላኛው ደግሞ ጆብ ሴኩሪቲ ኢስ ሪል ይላል። ኤቭሪቲንግ ኤቭሪ ኢንዱስትሪ ፍሮም ሆስፒታል ቱ ሙዚክ ሌቨል ቱ ቴክ ስታርታፕ ኒድስ ቱ አካውንታንት ዩ አር ቹዚንግ ኤ ኬሪር ዛት ዘ ወርልድ ዊል ኦልዌይስ ኒድ ይላል። ስለዚህ አይታችኋል። አካውንቲንግ ገባችሁ ማለት በጣም ተፈላጊ ነው። ከሆስፒታል እስከ ሙዚቃ ድረስ አካውንታንት የማይገባበት ቢሮ የለም። ስለዚህ አካውንቲንግ በጣም ተፈላጊ ነው። ስለዚህ አካውንቲንግ ገባችሁ ማለት በየአመቱ፣ በየሳምንቱ፣ በየወሩ ስራ ይወጣል። አዳዲስ ምልምሎች ይወጣሉ። አዳዲስ ቦታዎች ኢንተርናሽናል የሆኑ ናሽናል የሆኑ ብዙ ቦታዎች ይወጣሉ ጋይስ ተማሪዎች እውነት። ስለዚህ በደንብ በዚህ ቦታ ጠንታችሁ ኑሩ፣ ጠንክሩ፣ ተማሩ። ሌላኛው ደግሞ ቢዝነስ ዶክተር ይላል። ዶክተር ሁኑ። ይሄ ማለት ምንድን ነው? ከወዲሁ ጥንቃቄ ያስፈልጋል። አንድ ዶክተር ተሳስቶ ጤና ታማሚ እንደ ወግቶ የተሳሳተ መርፌ ወግቶ እንደሚገል እና ደግሞ እናንተም ተሳስታችሁ የአንዱን የካምፓኒ ሀብት ወደ ሌላ ሰው አስተላለፋችሁ ማለት መጥፎ ነገር እንደሚመጣ አስቡ። በጣም ጠንቃቃ መሆን አለባችሁ ይላል። ስለዚህ ፋይንድ ዘ ኪውር ይላል። መድኃኒቱን ፈላጊዎች እናንተ ናችሁ የካምፓኒው። ስለዚህ በጣም ጥንቃቄ ያስፈልጋል። ሌላው ደግሞ ኢንቴግሪቲ ዊዝ ብራንድ ይላል። በራሳችሁ ደግሞ በባህሪያችሁ ትሁት፣ የዋ፣ ጠንካራ፣ ታማኝ መሆን አለባችሁ። እዚህ ጋር ምን ይላል? ስታርት ዩር ቢልዲንግ ሆነስት ብራንድ ነው ይላል። ስለዚህ ጠባያችሁ ከዚህ በፊት ለምሳሌ የምትዋሹ ከሆነ መዋሸት የለባችሁም። ታማኝ መሆን ያስፈልጋችኋል። በቃ ለሰው መዋሸት የለባችሁም። ኢቲክስ ላይ ነው። እዚህ ጋር አይታችኋል። ዋናው ነገር ምን ይላል? ክሊን ሪከርድ ሃየር ኢቲክስ ዘ ወርዝ ሞር ዛን ኤኒ ሳላሪ ይላል። ስለዚህ ከሳላሪ ይልቅ በኢቲክስ ላይ ነው። አንድ አካውንታንት አሁን ቢታዩ በጣም እነሱ ጋር የሚታዩ ምንድን ነው? ኢቲክሱ ነው። በቃ ጸባዩ፣ ቁመናው፣ ልብሱ፣ ጫማ አደራረጉ ራሱ በጣም በቃ ማስተር የተደረጉ የተስተካከሉ በጣም ስብዕና ያላቸው ናቸው። እና እንደዛ ካሁኑ ራሳቸውን ቢልድ አድርጉ፣ ተስተካከሉ እያላችሁ ነው። ሌላው ደግሞ ማስተር ኢን ኤክሴል አለ። ጀስት ከፕላይ ስቶር አውርዳችሁ ካሁኑ ተለማመዱ። የማይክሮሶፍት አፕ ነው። በስልክም ይሰራል። ለምሳሌ ግሬድ እንዴት እንደሚሰራ፣ ካልኩሌሽን ትምህርቶች እንዴት እንደሚሰሩ በደንብ ዩቱብም ላይ ቪዲዮ ስላለ ተለማመዱ። ማስተር ላይ ኤክሴል ላይም በደንብ ማስተር መሆን አለባችሁ። ሌላው ደግሞ ኔትወርክ ዩዝ ዩር ክላስሜት፣ ይሄኛው ላይ ነው እኔ ፎከስ ማድረገው በደንብ የምር በደንብ እናንተ ፎከስ ማድረግ ያለባችሁ። ለምሳሌ አንድ ተማሪ ከተማሪ ጋር ብቻ አይደለም፣ የነገ ማን ጋር? ከሲፒኦ ጋር፣ ከባንክ ማናጀር ኦፍ ኢትዮጵያ ጋር፣ ከሱ ጋር ነው ጓደኛ ሆኖ የሚሰራው። ሶ ኔትወርክ ዊዝ ዩር ክላስሜትስ፣ ይሄ ማለት በጣም ተማሪዎች በጣም ትልቅ ነገር ነው። ጓደኛ መፍጠር፣ አንዱ ጋር ጓደኛ መሆን፣ አንዱን ማስረዳት፣ አንዱ ጋር መስራት። በቃ ጀስት ምንድነው በቃ እንደ ግሩፕ በግሩፕ ወርክ ላይ ነው በደንብ የሚያምነው አካውንቲንግ። ስለዚህ የአንድ ሰው ስራ ብዙ አይደለም። ብቻችሁ አታጥኑ። በቃ ከጓደኞቹ ጋር አጥኑ። ውጤት የሚያመጣው ከጓደኛ ጋር ሲታጠኑ ነው። ተጠያየቁ። አንዱን አትፍሩ። አንዱን ያስተምር፣ አንዱን ይመክር። በቃ በውስጣችሁ በፍቅር በሰላም አንዱን በማስረዳት ጥያቄዎቹን በመስራት ኬዝ ስቴዲዎችን በመለማመድ በዛ መልክ ነው አካውንቲንግ ላይ ውጤት የሚመጣው። ጀስት አካውንቲንግ ለብቻችሁ እንዳታጠኑ። እውነት እኔ በራሴም በዚህ መንገድ በጣም ስለተጠቀምኩ ማለት ነው። እንደዛ ነው። በርቱ። ሌላው ደግሞ ኤም ፎር ዘ ግሎባል ፓስፖርት ይላል። ስለዚህ ይሄ
ኤሲሲኤ እና ሲፒኤ ማለት ያው ኤሲሲ ከሲፒኤ በጣም ከፍተኛ ማዕረግ ነው። ሲፒኤ ማለት ያው ሰርቲፋይድ ፓብሊክ አካውንታንት ማለት ነው። ይሄ ማለት ሲፒኤ እና ይሄን ሁለቱን ከያዛችሁ እንደ ግሎባል ፓስፖርት ተደርጋችሁ ትቆጠራላችሁ ከያዛችሁ ማለት ነው። በጣም ዋጋ ያለው ነው። ለምሳሌ አሁን ፓስፖርት፣ ቪዛ ቀጥሎ ይሄ ነገር ከያዛችሁ ማለት ነው ከአሜሪካ፣ ከአውሮፓ፣ ዩኬ፣ ጀርመኒ የትኛው ሀገር ሄዳችሁ እንደ ቋሚ ሰራተኛ ሆናችሁ በየትኛው ካምፓኒ ይህን ኤሲሲኤ እና ሲፒኤ የሚለውን ወረቀት አሳይታችሁ መስራት ትችላላችሁ። ደግሞ በግሎባሊ በሰባቱ ኮንቲኔንት እንደ አካውንታንት የሚከፈል ሰው የለም። እውነት ከሶፍትዌር ኢንጂነሪንግ ቀጥሎ እውነት ይሄ አካውንቲንግ ነው ተከፋይ የሚሆነው እና በደንብ 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 ጠንክራችሁ ስሩ፣ ጠንክሩ። ዋናው ሲፒኤ ከመሆን መጀመሪያ ሲፒኤ ከሆናችሁ በኋላ ኤሲሲኤ ለመሆን በደንብ 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 ጠንክራችሁ መስራት አለባችሁ። 13 ኮርስ አለ፣ ወደ 20 ምናምን ጥያቄ እንትን ቴስት ይመስላል። ይሄን አልፈው ነው በጣም በትግል የሚደረስበት ነው። ይሄ ኤሲሲኤ የሚባለው ቀላል አይደለም። ሲፒኤ ጀስት አሁን ልክ ዩኒቨርሲቲ እንደጨረሳችሁት የምታገኙት ሰርቲፊኬሽን ነው እና በርቱ፣ ጠንክሩ፣ ትደርሳላችሁ። ሌላኛው ደግሞ ዲቴልስ ቼንጅ ኤቭሪቲንግ ይላል። ስለዚህ ሁሉም ነገር አካውንቲንግ ላይ ሲሰሩ ማስተዋል አለባችሁ። አንድም እንዲያው አንድም እንደዚህ የሚባል ነገር አለ። ስለዚህ ሲሰሩ ለምሳሌ ሚስ ፕሌስ ዜሮ ይላል፣ ካን ቼንጅስ $1,000,000 ዲሲሽንስ ይላል። ስለዚህ ምንም አይነት ሚስ ሳይኖር ስራ የሚሰራው እና ከዜሮ ተነስታችሁ እንኳን ብዙ $1,000,000 ዲሲሽን የሚታፈሩበት ነው አካውንቲንግ ነው። እና አካውንቲንግ በጣም በጣም ዲሲሽን የሚያስፈልግ ኮርስ ነው። ጠንክሩ፣ በርቱ። ሌላኛው ደግሞ ምንድነው ቢልድ ዩር አውን ወርልዝ ይላል። ስለዚህ ከአሁኑ ጀምራችሁ ቤስት ኦፍ ዩር ፓርቲ ለርኒንግ ሃው ማናጅ መኒ፣ ገንዘብ እንዴት እንደሚያዝ። ለምሳሌ የብዙ ተማሪዎቻችን ችግር ምንድነው ከቤት ብር ይላክና ያችን ብሯ እስከምታልቅ ካርድ እንገዛለን፣ እንበላለን፣ እንጨፍራለን እንጂ እንዴት ያችን ብሯን እንኳን ማናጅ አድርገን ለፈለግነው ዓላማ ማዋል እንደምንችል አናውቅም። ስለዚህ ከአሁኑ ጀምራችሁ ለምሳሌ ለምትገዙት ነገር እቺን ነገር ገዛው፣ እቺን ነገር እንደዚህ እሺ ይሄ አስፈላጊ አይደለም ምናምን እያላችሁ ከአሁኑ ተለማመዱ። ስለዚህ ዩዝ ዞዝ ስኪልስ ቱ ቢልድ ዩር አውን ፋይናንሻል ፍሪደም ኤንድ ኖት ጃስት ዩር ኤምፕሎየርስ። ስለዚህ በቃ በራሳችሁ ከአሁኑ ጀምራችሁ ተለማመዱ፣ ጠንክሩ። እንኳን ደህና መጣችሁ ወደ አካውንቲንግ ዓለም። አካውንቲንግ ጀስት ምንም የምትፈሩት ትምህርት አይደለም። በጣም ኢንተረስቲንግ፣ በጣም ስራ የሞላበት ዓለም ላይ ኦፖርቹኒቲ በኦፖርቹኒቲ የሆነ ስራ ነው። ስለዚህ እንኳን ደህና መጣችሁ ተማሪዎች። ታንክ ዩ ዩ ሃቭ ናይስ ዊከንድ። ኢለርኒንግ ለንስ ኢለርኒንጎች ነን። በሰላም ሰንብቱ። ይህን ቻናል ፕሊዝ ሼር አድርጉ ለሌሎች እንዲማሩ። ለሌሎች ደግሞ በጣም በጣም ጠቃሚ የሆኑ መረጃዎችን በዚህ እንለቃችኋለን እና መልካም ጊዜ ይሁንላችሁ።